ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ዛሬም እንደተለመደው እናንተን ይጠቅማል ያግዛል ብዬ ያሰብኩትን አሪፍ ቪዲዮ ይዤላችሁ መጥቻለሁ። ዛሬ ይዤላችሁ የመጣሁት አፕሊኬሽን ታካ ላይቭ ይባላል። ይህ አፕሊኬሽን ላይ ገንዘብ የሚሰራበት አፕሊኬሽን ሲሆን በዚህ አፕሊኬሽን ላይ ላይቭ ልክ እንደ ቲክቶክ ሁሉ በመግባት ብዙ ገንዘብ ልትሰሩባቸው የምትችሉበት አፕሊኬሽን ነው። ስለዚህ አፕሊኬሽን በተወሰነ መንገድ ሪቪው ለማድረግ አሪፍ የሆነ ቪዲዮ አምጥቼላችኋለሁ። እንግዲህ ይህንን ቪዲዮ እየተመለከታችሁ በዚህ አፕሊኬሽን ላይ እንዴት ገንዘብ መስራት እንደምትችሉ ማየት ትችላላችሁ ማለት ነው። ይሄንን ቪዲዮ ያዘጋጀውላችሁ ወይም የሰራውላችሁ እኔ አይደለሁም። በእርግጥ በሌላ ዩቲዩብ ቻናል ላይ የተሰራ ቪዲዮ ሲሆን ነገር ግን ይህ ቪዲዮ ይጠቅማችኋል፣ ከኔ በላይ የተሻለ ኤክስፕሌን ያደርግላችኋል ብዬ ስላሰብኩኝ አጭር ቪዲዮ ነው ይህን ቪዲዮ አስገባላችኋለሁ ማለት ነው በዚህ ቪዲዮ ላይ እና ይህንን ቪዲዮ ትመለከቱትና ምን ያክል ጠቃሚ እንደሆነ ማየት ትችላላችሁ ማለት ነው። እንግዲህ ወደ ቪዲዮ ከመግባታችን በፊት ቻናሉን ሰብስክራይብ፣ ቪዲዮንም ላይክ በማድረግ የዚህ ቤተሰብ አባል መሆን ትችላላችሁ ማለት ነው። ወደ ቪዲዮ እንገባለን ማለት ነው። ይህ አፕሊኬሽን እንደምታውቁት ስሙ ታካ ይባላል። በዚህ አፕሊኬሽን እንዴት የሰራነውን ዶላር ገንዘብ ወደ ኢትዮጵያ ባንኮች እንዴት እንደምናስልክ ላሳያችሁ። እዚህ ላይ የምትሰሩት ስራ አንደኛው ምንድነው ታስክ ሴንተር የሚባል። ለዚህ ታስክ ሴንተር ላይ ገብታችሁ እዚህ ጋር ለምሳሌ ታስክ ሴንተር ሚሊዮን ስትነኩት ምንድነው እንደዚህ በጣም ብዙ ስራዎች ያመጣላችኋል ማለት ነው። ከሚያመጣላችሁ ስራዎች መካከል ኮምፕሊት ባዮ ስታረጉ አንድ፣ እዚህ ጋር ኮምፕሊት ዩር ፕሮፋይል ስታረጉ ሁለት እያለ የተለያዩ ነገሮችን እዚህ ጋር ላይክ ፖስት ኦፍ የሶስት ሴቶችን ፎቶ ላይክ ስታረጉ እንደዚህ እያለ በጣም ብዙ ይሰጣችኋል ማለት ነው። እንደዚህ በዚህ መንገድ ታስኮችን በመስራት ዴይሊ ታስኮችን በመስራት እንደዚህ ይሰጣችኋል። በተረፈ በጣም ብዙ የሚሰጥ ደግሞ ሪፈራል በማድረግ ነው። ሰዎችን በመጋበዝ አሪፍ ገንዘብ መስራት ትችላላችሁ። እንደዚህ እያረጋችሁ ስፒን ይሰጣችኋል። እዚህ ጋር ስፒን የሚሰጣችሁን ኮሌክት እያረጋችሁ ስፒን ስታደርጉት ለምሳሌ እኔ እዚህ ጋር 900,919 ሚሊዮን ያህል ማለት ነው። ይሄንን ነገር እንዴት አድርጋችሁ ነው ልክ እንደዚህ ስፒን ባረጋችሁ ቁጥር ኦንሊ 14 ሌፍት 44 ሌፍት ይላል። ልክ ስፒን አድርጎ ሲጨርስ ደግሞ አሁን ለምሳሌ እዚህ ጋር ሳረገው ምንድነው 8 ሰጠኝ 16 ይሆንና እዛ ጋር እየተቀነሰ እንደዚህ ይሰጣል። ከዛ የሰራነውን እንዴት ነው የምናወጣው የሚለው የብዙዎቻችሁ ጥያቄ ነው አይደለ? ላሳያችሁ። እዚህ ጋር እንደምታዩት በጣም ሀበሾች ብር እየወጡበት ያለ ነው ማለት ነው። እዚህ ጋር ያቡ 18 ኢትዮጵያዊ ነው። እዚህ ጋር ቤባኪንግ እዚህ ጋር ኢትዮጵያዊ ነው። እንደምታዩት ብዙ ሰው እያወጣበት ነው። ካሾት አደራረጉ ላሳያችሁ። እዚህ ጋር ካሾት ሚሊዮን ትነካላችሁ ወይም ደግሞ እዚህ ጋር ትመጣላችሁ። ወደዚህ ወደ ዋናው ትመለሳላችሁ። ወደዚህ አንድ ጊዜ ትመለሳላችሁ። ከዛ እዚህ ጋር ከደረሳችሁ በኋላ ቢንስ የሚለው ጋር እንደምታዩት 580 ሻለኝ። ይሄን ካሾት ሚሊዮን ነካዋለሁ። ከዛ እዚህ ጋር ካሾት ሚሊዮን ከነካ ወዳ ካሾት ሴንተር የምትለው ጋር ነካለው። ከዛ ፔመንት ሜተድ ሰሌክት አድርግ ይለኛል። ሰሌክት ማድረገው ቴሌብር፣ ኮሜርሻል ባንክ፣ አዋሽ፣ አቢሲኒያ፣ ኮኦፐሬቲቭ፣ ሚፓስ፣ ኤምፔሳ፣ ዳሽን እና የመሳሰሉትን እንመርጣለን። እኔ ለምሳሌ ለዛሬ ቴሌብር መረጥ። ከዛ ከዚህ በፊት አውጥቼበት ነበር። ማውጣት የሚቻለው የ100,000 ብዜት የሆነ ቁጥር ነው። ለምሳሌ እኔ እዚህ ጋር ማውጣት የሚችለው 500,000 ነው እንጂ 80,000 አይደለም። 500,000 አወጣለሁ ማለት ነው። 500 እዚህ ጋር 0 አንድ ጊዜ አጠፋትና አንድ ጊዜ እቺኛዋን ምን አረጋታለሁ ማለት ነው 0 አረጋታለሁ። 500,000 ይሆናል ማለት ነው። እዚህ ጋር አንድ ጊዜ አንዷን 0 ሳጠፋው እንደምታዩት ይህ የሚሆነው ደግሞ አጠቃላይ 8300 ብር ይደርሰኛል ማለት ነው። አካውንት ነምበርና ስሜ እዚህ ጋር አለ። ከዛ እዚህ ጋር ዊዝድሮ የምትለው አነካዋለሁ። ከዛ እዚህ ጋር ታክስ ተቆርጦ 8300 ብር ይደርሳል ይለኛል ማለት ነው። እዚህ ጋር ሰርቪስ ቻርጅ እዚህ ጋር ኮንፊርም ነው ሰሚት ሰክሰስፉል ይለዋል ማለት ነው። እንደምታዩት በሚታዩት መልኩ ያልቃል ማለት ነው። እዚህ ጋር ነጥብ 3200 ብር ከዚህ በፊት ትናንትና አውጥቼ ነበር። ቀኑ ማየት ትችላላችሁ። በሁለት ቀን 10,000 ብር ሰርቻለሁ። ነገር ግን አፕሊኬሽኑ በጣም አዛና አስቸጋሪ የሆነ አፕሊኬሽን እንደሆነ ሊነግራችሁ ወዳለሁ ማለት ነው። ቀጣይ ቪዲዮ ላይ እስከምንገናኝ መልካም ጊዜ መልካም ቆይታ። ፎሎ እና ላይክ ማድረግ እንዳትረሱ። እንግዲህ በቪዲዮ ላይ እንደተመለከታችሁት በቪዲዮ መጨረሻ ላይ ትንሽ አዛ ሊያደርጋችሁ የሚችል አፕሊኬሽን እንደሆነ ተናግሯል። እንግዲህ በቪዲዮ ላይ እንዳያችሁት ከጠራችሁበትና ከለፋችሁበት ጥሩ ገንዘብ ልትሰሩበት ትችላላችሁ። ነገር ግን የእናንተን ጊዜ ልፋትና ጥረት እንደሚጠይቅም በቪዲዮ ላይ ተመልክታችኋል። ስለዚህ በጣም ከጣራችሁበትና በደንብ ከለፋችሁበት በቪዲዮ ላይ እንዳያችሁት እስከ 10,000 ብር ድረስ በአንድ ቀንና በሁለት ቀን ልትሰሩበት ትችላላችሁ ማለት ነው። ነገር ግን በጣም የእናንተን ጥረት እና ደግሞ ለሌሎች ሰዎች ለመጋበዝ በጣም መጣራችሁ አስፈላጊ ነው ማለት ነው። ያንን ለማድረግ እንግዲህ በዚህ መንገድ በዚህ አፕሊኬሽን ላይ ገንዘብ መስራት ትችላላችሁ። ከዚህ በተጨማሪም ልክ እንደዚህ ያሉ አፕሊኬሽኖችና እንደዚህ ባሉ ፕላትፎርሞች ላይ ጥሩ ገንዘብ መስራት የምትፈልጉ ከሆነ ቻናሉን ሰብስክራይብ አድርጉ። ከዚህ በተጨማሪም በቴሌግራም ቻናሌ ላይ በየቀኑ ልክ እንደዚህ ያሉ አፕሊኬሽኖችን ፕላትፎርሞችን በአጠቃላይ ከኢንቨስትመንት ውጪም ኢንቨስት አድርጋችሁም ልትሰሩባቸው የምትችሏቸውን አሪፍ የሆኑ አፕሊኬሽኖች እና ፕላትፎርሞች ፖስት ስለማደርግ የቴሌግራም ቻናሌንም ጆይን ማለት ትችላላችሁ። የቴሌግራም ቻናሌን ሊንክ
በኮሜንት ሴክሽን ላይ አስቀምጥላችኋለሁ። ጆይን በማለት አሪፍ መረጃዎችን በየቀኑ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። ሶ እንግዲህ በሌላ አሪፍ ቪዲዮ እስከመመለስ ድረስ ቻናሉን ሰብስክራይብ፣ ይህንንም ቪዲዮ ላይክ እያደረጋችሁ ልጠብቁኝ ትችላላችሁ። ባይ